ጉድ ስሙ 15 ሜትር ጥልቀት ባለው ጉድጓድ ውስጥ በሮማኒያ አንድ የ3 ዓመት ህፃን ልጅ ድንገት ይወድቃል። በዚህም የአደጋ ጊዜ ሰራተኞችና የተለያዩ ማሽነሪዎች ይጠሩና የህፃኑን ህይወት ለመታደግ ይረባረባሉ። ሁኔታው በጣም አስደንጋጭ ስለነበረ ሙሉ ዓለም በዜና እየተከታተለው ነበር። ባለሙያዎች ሁኔታውን ካጠኑ በኋላ የተወሰነ ኤክስካቬሽን በማድረግ አመቻቹ። ከዛ በኋላ ግን ህፃኑ የገባበት ቱቦ ከ76 ሴንቲሜትር የጠበበ ስለነበረ ለህይወት አስጊ ቢሆንም የቀረው አማራጭ ሰውን በገመድ መላክ ነበር። ጠባብ በመሆኑ ትልልቅ ሰዎች የሚገቡበት አልነበረም። የተጠየቁ ብዙ ሰዎችም እምቢ አሉ። በዚህ መሃል ሁኔታውን ሲረዳ የነበረ የ12 የ13 ዓመት ክርስቲያን የተባለ ጀግና ታዳጊ እኔ ገባለው ይላቸዋል። እነሱም ካመነቱ በኋላ አስረው ቁልቁል ይከቱታል። ህፃኑ ጉድጓድ ውስጥ ከገባ ከ11 ሰዓታት በኋላ ክርስቲያን ይዞት በመውጣት ህይወቱን ሊታደገው ችሏል። በሰዓቱ የነበረው ህዝብም በእንባና በፍቅር የጀግና አቀባበል አድርጎለታል። ኤክስካቫተር እንዲህም የሰው ህይወትን ለመታደግ ትልቅ ሚና በመጫወት ታሪክ ጽፏል። እናንተም ስራችሁን እንዲታደግላችሁ የተለያየ ማሽነሪዎችን ስትፈልጉ በኪራይና በሽያጭ በካሽና በባንክ አማራጭ ይዘንላችሁ ቀርበናል። አድራሻችን ቃሊቲ ውሃ ልማት ወደ ካዲስኮ በሚወስደው መንገድ ጋዳል ማርኬት ሾውሩም ውስጥ እንገኛለን። መልካም ጋዳል ቴክኖሎጂስ ኮኔክቲንግ ማይንድስ